እስቲ በአእምራችን ወደ ኋላ እንጓዝ። ወደ ግንቦት 1983 ዓመት አዲስ አበባ በከፍተኛ ውጥረት ውስጥ የነበረች ከተማ። ለ17 ዓመታት ሙሉ ኢትዮጵያን በብረት መዳፍ ሲገዛ የነበረው ወታደራዊ መንግሥት ደርግ የመጨረሻ እስትንፋሱን እየተነፈሰ ነበር። ይህ የአንድ ሥርዓት ፍጻሜ ብቻ አልነበረም፣ የአንድ ሙሉ ዘመን መጋረጃ መዘጋት ነበር። እናም ዛሬ በእነዚያ የመጨረሻ ወሳኝ ሰዓታት ውስጥ ምን እንደተከሰተ ነው በዝርዝር የምንዳስሰው። ዋው! ይህ አባባል በጣም ትልቅ ትርጉም አለው አይደል? ለ17 ረጅም ዓመታት ሳይቋረጥ ሲመታ የነበረው የሥርዓቱ የልብ ትርታ በቃ ሊቆም መቃረቡን ነው የሚያሳየው። ለዘላለም የሚኖርና አይማይናወጥ ይመስል የነበረው የደርግ አገዛዝ ፍጻሜው መድረሱን የሚያበስር ነበር። እሺ፣ ታዲያ ይህ ሁሉ እንዴት ሊሆን ቻለ? የደርግን ውድቀት ለመረዳት ከኢትዮጵያ ትንሽ ወጣ ብሎ የዓለምን ሁኔታ ማየት አለብን። የበርሊን ግንብ ፈረሰ፣ የቀዝቃዛው ጦርነት አበቃ። ይህ ማለት ደግሞ ደርግ ከሶቪየት ኅብረት ሲያገኝ የነበረው ወታደራዊና ኢኮኖሚያዊ ድጋፍ ሙሉ በሙሉ ቆመ ማለት ነው። ያ ድጋፍ የሥርዓቱ ዋና ምሰሶ ነበር። እናም ያ ምሰሶ ሲነቀል ደርግ ብቻውን ቀረ። መውደቁ አይቀሬ ሆነ ማለት ነው። ያው የውጭው ድጋፍ ሲቋረጥ ጫናው በጣም በረታ። ግን አንድ ክስተት ተፈጠረ። አንድ ነገር ሁሉንም ነገር ያፋጠነ፣ ልክ እንደ ሰደድ እሳት የተቀጣጠለ ክስተት። እሱም ምንድነው? ግንቦት 13 ዓመተ ምህረት የፕሬዝዳንት መንግሥቱ ኃይለ ማርያም ድንገተኛ ስደት። በቃ ይሄ ነበር በመጨረሻው ሳጥን ላይ የተመታው የመጨረሻው ሚስማር። እስቲ የዛን ቀን የሆነውን ነገር ደረጃ በደረጃ እንየው። ጠዋት 4 ሰዓት ላይ ፕሬዝዳንት መንግሥቱ ወታደራዊ ልብሳቸውን ለብሰው ከቤተ መንግሥት ይወጣሉ። ወዴት ነው የሚሄዱት? ለሁሉም ወደ ደቡብ ጦር ግንባር ነው ብለው ነው የነገሩት። ግን አውሮፕላኑ አየር ላይ ከወጣ በኋላ የሆነው ነገር ሌላ ነው። አቅጣጫውን ቀይሮ ከኢትዮጵያ የአየር ክልል ሲወጣ ለራሳቸው ለአብራሪውና ለአጃቢዎቻቸው እንኳን መድረሻው ዚምባብዌ መሆኑ የተነገራቸው ከሰዓት በኋላ ነው። እስቲ አስቡት በቦታ የነበረውን ድንጋቴ፣ የክህደት ስሜት። በቃ ፕሬዝዳንቱ እንደሄዱ ሀገሪቱ መሪ አልባ ሆነች። ውጤቱም በጣም ፈጣንና አጥፊ ነበር። የመከላከያ ሚኒስትር ማለት የሀገሪቱ የነርፍ ማዕከል በአንድ ቅጽበት ሽባ ሆነ። ሙሉ በሙሉ ትርምስ ነገሰ። እና ይሄ ዜና ለሕዝቡ እንዴት ደረሰ? አስቡት። ሁሉም ሰው ራዲዮን ከፍቶ የሰማ ነው። በድንገት ሙዚቃው ይቋረጣል። የአናውንሰሩ ድምፅ እየተንቀጠቀጠ ፕሬዝዳንቱ አገር ጥለው ሄደዋል ብሎ ሲያበስር በመላ ሀገሪቱ ላይ የሰፈነውን አይነት ጸጥታና ግራ መጋባት መገመት ይግብዳል። አዲስ አበባ ላይ የተፈጠረው ነገር ልክ ድንጋይ ውሃ ውስጥ ሲወድቅ እንደሚፈጥረው አይነት ማዕበል ተጽዕኖ ወዲያውኑ ጦር ግንባሮች ላይ ደረሰ። የመሪው መሄድ የአንድ ወቅት የአፍሪካ ኩራት የነበረውን ግዙፍ ሰራዊት መሠረቱን ነው ያናጋው። ይሄ ንጽጽር በጣም ገላጭ ነው። በአንድ በኩል የአፍሪካ ቀንድ ኩራት የነበረው ግዙፉ ሦስተኛ ጦር፣ በሌላ በኩል ደግሞ የሆነውን ነገር። ጄኔራሎቹ ወደ አዲስ አበባ ተጠሩ። ተራው ወታደርስ መሪ አጣ። በቃ ተስፋ ቆረጠ። የያዘውን መሳሪያ እየጣለ መበተን ጀመረ። ይሄ ሙሉ በሙሉ የሞራል ውድቀት ነበር። በቅጽበት ነው የተበተነው። እንግዲህ ሰራዊቱ እንደዛ ሲፈራርስ ምን ይሆናል? በቃ ለኢህአዴግ ኃይሎች ወደ ዋና ከተማዋ የሚወስደው መንገድ ጭራሽ ክፍት ሆነ። ይህ ነገር በቀጥታ ወደ ታሪካዊው ቀን ወደ ግንቦት 20 መራል ማለት ነው። ጎህ ሲቀድ ከሌሊቱ 11 ሰዓት አካባቢ አዲስ አበባን ያነቃ ድምፅ ነበረ። የታንክ ድምፅ። የኢህአዴግ ታንኮች በእንጦጦና በአዲሱ ገበያ በኩል ወደ ከተማዋ እየገቡ ነበረ። ያው በቤተ መንግሥቱ በኩል የነበሩ ጥቂት የክብር ዘበኞች ለመቋቋም ሞክረው ነበረ፣ ግን የታንኮቹ ኃይል በቀላሉ በለጣቸው። ያ ድምፅ ለአዲስ አበባ ነዋሪዎች የአዲስ ዘመን መምጣት ምልክት ነበር። እስቲ አሁን ደግሞ ወደ ከተማዋ የገቡትን ተዋጊዎች ገጽታ እንመልከት። ምስሉ ከደርግ ግዙፍ ሰራዊት ጋር ሲነጻጸር በጣም የተለያየ ነበር። ወጣት ቀጫጭን ተዋጊዎች ናቸው። የለበሱት ቀላል የደንብ ልብስ ነው። እግራቸው ላይ ያለው የፕላስቲክ ጫማ ሺዳ፣ የያዙት AK-47። ይህን አይነት ገጽታ ያላቸው ተዋጊዎች የ3000 ዓመት ታሪክ ያላትን ዋና ከተማ ሲቆጣጠሩ ማየት በራሱ የታሪክ ለውጥን የሚያሳይ በጣም ትልቅ ምስል ነበር። እሺ፣ ወታደሮቹ ገቡ፣ ባለሥልጣናቱ ሸሹ። ታዲያ የአዲስ አበባ ሕዝብስ? በዛች ቅጽበት በከተማዋ የነበረው ተራ ሰው ስሜት ምን ይመስል ነበር? እስቲ እይታችንን ወደዛ እናዞር። አዲስ አበባ በስጋትና በተስፋ መካከል የተንጠለጠለች ከተማ ነበረች። ለምን? ምክንያቱም ለዓመታት የዘለቀው የደርግ ፕሮፓጋንዳ
ወያኔ ብሎ ስለሚጠራቸው የኢህአዴግ ተዋጊዎች በጣም አስፈሪ ምስል ስለነበር በሕዝቡ አእምሮ ውስጥ። ስለዚህ ሁሉም ሰው በሩን ቆልፎ በፍርሃትና ምን ሊፈጠር ነው በሚል ጉጉት ይጠባበቅ ነበር። 24 ሙሉ ሰዓታት አስቡት። ለ24 ሰዓታት አዲስ አበባ ያለምንም አይነት መንግስትና የፖሊስ ኃይል ቀረች። ፖሊስ የለም፣ መንግስት የሚባል ነገር የለም። ሌላው ቢቀር ትራፊክ የሚቆጣጠር ሰው እንኳን የለም። ይሄ ማለት ለዝርፊያ እና ለትርምስ በጣም የተመቻች አስፈሪ ሁኔታ ነበር ማለት ነው። ግን የሆነው ነገር ማንም ያልጠበቀው ነበር። በሚያስገርም ሁኔታ በነዛ 24 ሰዓት አንድም የዝርፊያ ክስተት አልተፈጸመም። ምንም አይነት የንብረት ውድመት አልነበረም። ይሄ የአዲስ አበባ ሕዝብ በታሪክ ያስመዘገበው በጣም ትልቅ የሥርዓትና የብስለት ማሳያ ነው። በእውነት አስደናቂ ነው። እንግዲህ ይህን ሁሉ ታሪክ ካየን በኋላ ትልቁ ጥያቄ ምን እንማራለን የሚለው ነው። የ17 ዓመት ሙሉ አገዛዝ እንዲህ በሰዓታት ውስጥ መፍረሱ በውስጡ ትልቅ የታሪክ ትምህርት አለው። እና ዋናው ቁም ነገር ወይም የታሪኩ ትምህርት እዚህ ጋር ተቀምጧል። በሕዝብ ልብ ውስጥ ፍቅርና ቦታ የሌለው ሥርዓት የቱንም ያህል ታንክ ቢኖረው መጨረሻ ውድቀት ነው። በጣም ግልጽ ነው። የደርግ ውድቀት የሚያሳየን ትልቁ እውነት ይሄ ነው። እውነተኛ የሥልጣን መሠረት የጦር መሣሪያ ብዛት አይደለም፣ የሕዝብ ልብ ነው። በሕዝብ ዘንድ ተቀባይነት ከሌለ ምንም ነገር ዘላቂ ሊሆን አይችልም። እናም በመጨረሻ ይህንን ጥያቄ ይዘን እንለያይ። ግንቦት 20 የነጻነት ቀን ነው ወይስ የሐዘን ቀን? እውነታው ለተለያዩ ኢትዮጵያን የተለያየ መልስ አለው። ለአንዳንዶች የነጻነትና የአዲስ ተስፋ ቀን ነው፣ ለሌሎች ደግሞ የሐዘንና የቁጭት። ግን ሁላችንም የምንስማማበት አንድ ነገር አለ። ያ ቀን ለኢትዮጵያ አዲስ የታሪክ ምዕራፍ የከፈተ ወሳኝ ቀን መሆኑ።